عمر عند سولاك ودروم هاجر يلال عمر ملكتنيا ألف ودا عند بوتا قرب بسيل القرآن ميقرا سو دمص يسمع يروم هاجر كافروش ناتشو على الكل ما نو زي هاجر القرآن ميقرا عند بوتا ገባሁኝ አይነ ስውር ሰው አገኘው ቁርአን እየቀራ ስንዴ ይፈጫል አለ ወደሱ መጣውና ሰላም ታቀረብኩለት ሰላም ታልመለሰልኝም አሰላሙ አለይኩም አልኩ አልመለሰም ይላል ይላል ሰላምታዬን ለሶስት ጊዜ ደጋገምኩለት አልኩኝ ሰላምታ ያቀረበልህን ሰው አትመልስም ምን አለ ሮም ሀገር ውስጥ ሰላምታ ሚላል እንዴ እዚህ ሰላምታ ያውቃል እንዴ ሰው እኔ የዑመር መልእክተኛ ነኝ አልኩት እንዴ ባልኩት ጊዜ ዞር አለ ወደኔ ምንድነው ታሪክህ ምንድነው ነገር አልኩት አለ እኔ ተማርኬ ነው ምርኮኛ ነኝ በዚህ ወቅት ወደ ሮም መሪ ተወሰድኩ ክርስቲያን ሁን አለኝ ወደ ክርስትና መግባትን እምቢ አልኩ አለኝ ማታደርግ ከሆነ አይንህን አጠፋዋለሁ አይንህን አውጣዋለሁ ይላል ከአይኔ ዲኔን አስቀደምኩ አይኖቼ በብረት ተጠበሱ ከአይኔ ዲኔን መረጥኩ ይላል በየቀኑ ስንዴ ልኩልኝና እፈጫለሁ أطحنها ولا يعطوني إلا خبزا كأند دابو وجي غنا يسطوني وقد حبسوني في هذا المكان بوتا وسط أسرونيال أسأل الله أن يجمعني الله يوم القيامة عمر بن عبد العزيز እንዲያገናኘኝ እጠይቀዋለሁ واستكيه أمام الله ፊትም ከሷለሁ ሙስሊም ሆኜ በክርስቲያን ሀገር እንዲ በመሆኔ يقول مرسول عمر فلما عدت የዑመር መልእክተኛ ይላል እንደተመለስኩ ዑመር ጠየቀኝ ምን አገኘህ ብሎ قال وجدت رجلا على አንድ ሰው አገኘው ሁለት አይኖቹ በእሳት የጠፉ ክርስቲያን ላለመሆን ዑመር دبداب صافه ودا قيصر الروم على كعمر بن عبد العزيز انت زند كمسلموች የሆነ ሰው እንዳለ ወሬ ደርሶናል ምልክቱም እንዲህ والله الذي لا اله غيره بالله ይሁንብኝ والله ان اتاك خطابي هذا فلك 3 ይህ ደብዳቤ ሲደርስ 3 ሌሊት ይኖርሃል ان لم يصلنا صاحبنا በልደረባችን ካልደረሰን والا اخرجت جيشا ካልሆነ ግን ሰራዊት ልከብሃለሁ መጀመሪያው አንተ ጋር መጨረሻው ነገ ይሆናል يقول مرسول عمر فلما ذهبت የዑመር መልእክተኛ ይላል ደብዳቤውን ወሰድኩና እንዳነበበው አለ ዑመር ይሄን እንዲልክልኝ አልፈልግም ነበር ወደ አይነ ስውሩ ገባ ሞቶ አገኘው ይላል ፈራው እሱ በህይወት እያለ ሰራዊት ልክብኝ ነበር እንዴት ነው እንደሞተ ምነግረው ይላል መልእክተኛው ላይ አንድ ሌሊት ዘገየሁበት መልእክተኛውም ለምን ዘገየህ አለኝ ያ የፈለጋችሁት ጓደኛ ሞቷል እኛ አልገደልነው በርግጥ የሞተው በስራው ብዛት ነው ያ ሰውዬም አለው በለነትና ምትፈራ ከሆነ እኔ ጋር ሞቶም ቢሆን ላከው ይላል አጠብነው ገነዝነው ተሸከምነው ወደ ዑመር ወሰድነው እሱ እንዳልገደለው መሰከረ የሞተው በአላህ ትእዛዝ እንደሆነ ማወቅ